ሀቢባን እኛ በቅርበት እናውቃታለን። ቤተሰቦቿም ሸማተራ አዲስ አበባ ላይ ሁለተኛ ፎቅ ላይ ነው የሚሰሩት። አባቷ ትንሽ አሁን አርጀት ስላሉ ከክፍለ ሀገር ሌላ ሚስት ስላላቸው ከዛ የሚወለደው ልጅ ነው የሚሰራበት ሱቁን ማለት ነው። ሀቢባ ከቤተሰቦቿ ጋር ምንም አይነት ጥሩ ግንኙነት የላትም። ኦልሬዲ ያ ዛት አያቋትም ጭራሽ። ማናት ብለው ነው የሚጠይቋቸው ብትጠይቋቸው ራሱ ስለሆነች እና ብዙዎቻችሁ መታችሁ አይደለችም፣ ስልጤ ናት። እኔ በደንብ ነው የማውቀው። ኢቨን ካዝኖቹ አውቃቸዋለሁ። ለምንድነው በጉራጌ ህዝብ የምንነግደው? ጋይስ እና አቡሽ ሰምታችኋል? አያችሁ፣ በጉራጌ ስም የሚነግዱት አያችሁ፣ እያችሁ ምስክር ነው። በደንብ ንገራቸው። ድምጽ ከፍ አለ። እኔ ስልጤ እንደሆነች ነው የማውቀው። በፊት ድሮ የዛሬ 4 ዓመት ማለት ነው። ወላሂ ጉራጌ መነገጃ ነው። ብራንድ ኔም ስለሆነ ብራንድ ስም ስለሆነ ይኸውልህ ጉራጌ ነኝ የምትለው ለመሰለ እዚህ ስልጤና ጉራጌ ድንበር ላይ የሚወረዱ የስልጤ ልጆች ጉራጌ ነን ነው የሚሉት። ኢቭን ላይ ካልቸራቸውም ላንጉዌጅም የጉራጌ ነው በብዛት የሚያወሩት። አሁን እንደዚህ አሁን ለምሳሌ ይኸውልህ አሁን እንዴት ብዬ ልንገርህ? ለምሳሌ አሁን ሱማሌ ወይም ደግሞ ጂጂጋና ድሬዳዋ አርትሼክ ድንበር ላይ የሚወረዱ ልጆች ኦሮምኛም ይናገራሉ፣ ሱማሊኛም ያወራሉ። ገባ? እዛ አካባቢ የተወለዱ ልጆች አንስ ጠይቃቸው ምንድን ነኝ ብትላቸው ኦሮሞ ነኝ ነው የሚሉ፣ ግን ማጆሪቲያቸው ሱማሌ ነው። ሴም ላይክ ዳት እሷም እንደዛ ሆናት እና ምን ልልክ ፈልጌ ነው ያም ሆነ ግን እዚህ ጋር ለምንድን ነው ማለት ምን አድርጋ ነው ለምትሉ ለማሞገስ ፈልጋ ነው እንኳን ካልን እንኳን ከወሰድ ነው እንኳን ኢትስ ኖርማል። በጣም አንድ ሰው ሁለት ሰው የቲክቶክ ማህበረሰብ አይደለም ይህን ነገር ያስቆጣው፣ ብዙ ማህበረሰቦችን ኢቨን እስከ መሬት ወርዶ ማለት ነው። እኔ አሁን መርካቶ ነው ያለሁት፣ መርካቶ ነው የምሰራው። እስከ መሬት ስልክ ያለው ስማርት ስልክ የሚጠቀም ሁሉ ይህን ነገር ሰምቶ አዝኗል። በቃ እኔ እንዲህ ልል ነበረ እና በጣም ይቅርታ አድርጉልኝ፣ በስህተት ነው ማለት እንደዚህ መጥፎ ነገር ይፈጥራል ብዬ አስቤ አይደለም ብትል ችግር የለውም። ግን የንቀቷ ንቀት ማንም ምንም አያመጣም። ምን እንደምታመጣው ያለው ምናምን የምትለው ነገር አለና እየፎከረች ነው። ኢቨን መኪናዋ በክሬዲት የተገዛው መኪናም ዳሜጅ እንደሆነባት ዛሬ ስታወራ ነበር። ኢቨን እግሬ ሊቆረጥ ነበረ እና ይሄ ማሳያ ነው። እና አንዳንዶቻችሁ መታችሁ እዚህ የምታወሩ አላችሁ ማለት ላይክ የእሷን ከቨር ለማድረግ አጥፍታለች ይቅርታ መጠየቅ አለባት። አልጠይቅም ካች ደግሞ ቤተሰቦቿ በሀገር ባህል በጉራጌ ባህል መሰረት ትጠየቃለች። ምንም እንኳን የከተማ ልጆች ብንሆንም ደማችን ጉራጌ ነው። ከተማን ብንወለድ ይመለከተናል። ባህላችን እናውቃለን። ቤተሰቦቻችን ሲያሳድጉን ባህል እያስተማሩ ነው። የምሬን ነው የምልክ። እኛ ከተማ ተወልደን ያደግነው የከተማ ልጆች ነው። ነገር ግን ኢቨን ቤተሰቦቻችን ላይ ለቅሶ እንኳን ካለ የምሬን ነው የምልክ ከዲሮ 3 ቀን ነው እኛ ቤት አስክሬን እንኳን የሚቀመጠው። ከሩቅ አስበከዋል። ከሩቅ ስልክ እንኳን ባልነበረበት ሰዓት በሰው ገብተዋል። የሆነ ሰው ወረቀት ተሰጥቶት ሄድና በሰው ተጠርቶ የክፍለ ሀገር ሰው እስኪመጣ ገባክ። ምንም አቅም የሌለው ደግሞ ደካማው ደግሞ እዛው እንደ አዲስ ድንኳኑን ዘርግቶ ነው የሚቀመጠው። ሰው ተሳስታለች። ለማሞገስ ይሁን አይሆንም ማህበረሰቡ ወጣ ይቅርታ መጠየቅ አለባት። እሷ ማናት ይሄን ያክል የልብ እንዲሰማት ያደረገው? ማለት ማን ነው የሚከተላት? እኮ በግ ነው። ምንም እኮ አይደለም። ይሄን ያክል የተማሩ ወይም ደግሞ የሆነ ማስተርሳቸውን የጫኑ ለሀገሪቷ ጥሩ እንትን የሚያበረክቱ የምንላቸው ሰዎች አይደሉም። አይኪው መጠናቸው ትንንሽ የሆኑ በጎች ናቸው የሚከተሏት። ይሄ ግልጽ ነው። ምንም የሚዋሽ ነገር የለም።